ቤቱ መላቤው በእናትሽ አንተ ጸደም እንዴት አነስተባክ? ኧረ እኔ በእናትሽ ደክሞኝ ነው የመጣሁት። እኔ አስታኪ ወይ እኔ ሁሌ ብቻዬን ማጥራት አሁን ሰራተኛ ቢመጣ ደስ ይለኛል። አንቺን ከምትደግኝ እኮ እንደውም ሰራተኛ ብናንተ ጭራሽ ጫማ ጠረጴዛ ላይ ጀመራችሁ። ምን ጌታው ትራስ ምን ይደረጋል? እናንተ አበዳችሁ የምት ላይ ያላችሁ አሁን ሲሄድ ማስተካከል ምናምን ያለው አንቺም ስራ ሄደሽ ደክሞሽ መጥቶ ተፈግዝማ በቃ ተነስተህ ቤት አታጸዳም ነው። የተቀመጥበት ምን ይመስላል? እናት ተነስ እስኪ እንዲህ ከምትደግሚ ለምን ሰራተኛ አትፈልግም? ቆይ ሰራተኛ መች ይገኛል? ነው ሰራተኛ የሚፈልገው ሲጀምር ደላላ ጋር ደውለሽ ሞክረሻል? ደላላ ጋር ደወልኩ። እስኪ ደላላ ጋር ደውለሽ ሰራተኛ እንፈልግ እንጂ ስራ ደክሞሽ መተሽም እንደዚህ ባለፈው ስለሁለት ስልኩ አይሰራም ነበር። እሱ ደግሞ የሆነ ሰራተኛ በቃ አባብሎ ስለሚያስወጣ ሁሉ ቦታ ያስገባቸዋል፣ ያስወጣቸዋል። ስለዚህ እኛ ጋር ቢያስገባ ያስወጣል። እሱ ችግር አለበት። ቢሆንም እንደምንም ደላላ ገንዘቡን እንጂ የሰው እንትን አያስብ፣ ለሰው አያስብ። ደውለት እስቲ ደውልለት። እሺ ምን እነሱ ለብራቸው እና አራሩታው እኮ ያመጣሉ፣ ግን ችግራቸው አያስቀምጡም። ልጁ ደግሞ ደንበኛችን ነበር። እስቲ ደውልለት። ስልኩስ እንዴት ነበር? ስልኩ 09 ታውቀው ግዴታ ላይ መጠየቅ አለብን። የባለፈው ነው እንዴ? የባለፈው የደወልለት የሆነች ልጅ አለችን ብሎኝ ነበር። እስቲ አሪፍ ልጅ ከሆነች እናስገባታለን። ረጅማ አሁን እዚህ ቤት ስራ ያደክማል። እጭ ሄሎ፣ ሰላም ነው አትሽ? ስም ብቻ ሰላም አለን። ምንድን ነው ሰራተኛ ስንት ሰዓት? ኧረ ምን ድጋሚ እና ምን ይደረጋል? እሱ ነገር ሌላ ቦታ አስገቡታት እንደው አሁን እኮ ምን እንዳስጠላኝ ታውቃለህ? ቤት ማጽዳት ለእሷ እንዴት አለ የሚያስፈልገው ዋና ቡና ራሱ እንዴት እንዳማረኝ በሰራተኛ ያለ። እስኪ እንግዲህ እስኪመጡ መጠበቅ ነው። እስኪ እንጠብቃቸው። ከደወሉ ቤቱ እንደሚያውቁታል። አዎ ከዚህ በፊት አምጥቶልን እኔ ግን የምሰጋው ብር ጭማሪ አግኝቶ ሌላ ሰው እንዳይሰጥ ይችላል። ወይኔ ኧረ እንደዚህማ አያደርግም እንዴ! ደላላ ገንዘቡን ነው የሚያየው። አንቺን እኮ አይሽም ያውሽ የነገሩ ትንሽ ያው የደላላ ብር ሲጨምርላቸው ከባድ ነው። እስቲ ትንሽ እንግዲህ መጠበቅ ነው። መጡ መሰለኝ ይግቡ። ጭራሽ ቦርሳ ይዘናል። ፌስታል ተከልክሎ የለ በቃ ለዛ ነው። ገቡ እንዴት ነሽ? ሰላም ነው አትሽ? እንዴት ነህ? ምን ትችላለች? ኧረ የማትችለው ነገር የለም። ሁሉ ነገር ሲባታለች። እንጀራ ትችላለች? ኧረ በደንብ እንጂ። ቡናስ? ያው አንዳንድ ሴት እኮ ቡና ስለሆነ የቡና ሙያ ሁሉንም ትችላለች። ቡና ትችላለች? ቡና ማፍላት ትችላለች? በደንብ። እኔ በተለይ እንጀራና ቡና ነው ታውቃለች። እሱም አውቃለሁ። እሱም ብዬሽ እኮ ነው። የእሷ ፍላጎት ካልተሟላ እንግዲህ እሷ እዚህ መምጣት ምንም አያደርግም። እሷ የምትፈልገው እኔ ዋና ቡና ነው። ቡና በስመ አብ አሪፍ አድርገሽ ማፍላት አለብሽ። ቡና ትችላለሽ? ሁሉንም እችላለሁ። ከአቆራረጡ ጀምሮ ቡና ችግር የለውም። እርግጠኛ ነሽ? አዎ። እኔ አቀራረቡ ይሄ ቡና አፈላል ካልተመቸኝ ሰራተኛ ብዙ ጊዜ አባረራለሁ። ችግር የለውም። ችግር የለውም። እና ደሞዝ ምናምን ነገር እንዴት ነው? ያው ታወራላችሁ። ወጥስ እንዴት ላይ ነሽ? ወጥ ላይ ጎበዝ ነኝ። እሱ ትችያለሽ ማለት ነው? ሁሉንም። እሺ ጽዳት ላይ እንዴት ነሽ? የራስሽ ጽዳት ላይ ችግር የለውም። በደንብ ጽዳትሽን ትጠብቂያለሽ? አዎ። አይ እኛ ታውቂያለሽ ቤት ውስጥ እንትን አላጅ ታጠቁ ነው ራስና ግዴታ ነው። አዎ ግድ ነው። እቃ አስቀጣጣም ምናምን ትችያለሽ? ሁሉንም እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ
ዋጋ ስንት አልካት? ስንት አወራ? ያው እኔ ያልኳት 6000 ወርቅ እኮ አይደለም የምታመርትልን። ያው ታውቁታለህ እንዴ 6 እንዴት አንተ ስታስበው? ቆይ የምታጸዳው እኮ 2 ክላስ ነው ወይ ደግሞ ነገር እንደምታየው በዛ ላይ ሞክረን አላየናት። ቡናውም አላየን፣ እንጀራውም አላየን፣ ወጣውም አላየን። ያው ትችላለች ብለን ነው። ያው እንግዲህ ያው እንትን ያለው ደግሞ ከሷ ጋር ተወራላችሁ። ያው ተነጋግራችሁ አይደል ያመጣችሁ? ታጣጣ አይደል? እሱማ ጠርቼኝ መጣሁ። እሺ ብርሽ ስንት ነው? ያው እሱ እንዳለ ነው 6 ከ6 አይቀንስም? ምንም ነገር አስተያየትማ ግዴታ ነው። አዎ አስተያየትማ አለ። 6 ከ6 አትቀንሽ? ኧረ አንቺ አስተያየት አድርጊልን። እኛ እኮ ስራ የለንም እዚህ ቤት ውስጥ ነው የምንውለው ብዙ ጊዜ። አምስት ነው አይበዛም? ምን እናደርጋለን እንግዲህ መስፍን ብያለች። 5 ገቢያለሽ? ምንም ከባድ ስራ የሚሰራ ነገር የለም። የ2 ክላስ ነው ያለው። እቺ ማጥራራት ምናምን ነገር ነው። ቡና ተጣጣይ ነው በቃ ሌላ ምንም ያው የቡና ነገር አያስፈልግም። አይ 6 እኮ እናንተም አትጎዱም። ደግሞ አይበቃም። አሁን በዚህ ጊዜ በዚህ ኑሮ ምን ሳሙና ከኛ ነው፣ ሁሉ ነገር ከኛ ነው። ልብስ ብቻ ማለት ምግብ ቀለብ ከኛ ጋር ነው። ቀለብ እኮ ከኛ መስሎ ነው የምትበይው። ሄደሽ አትበይ። ተስማሙ ብዬ እኮ ነው ያው ምን ተስማማለች እንዴ? ህፃናት ምናምን እንደዚህ ስለሌለባቸው እንግዲህ በአምስት ይሻል አንተ ያንተን ነግራችኋል። እኔ ልጅ እንዴ የምን ልጅ ልጅ አንድ ልጅ የ8 ዓመት ህፃን ልጅ አላት ያልከኝ እሷ ነው? እሷ ነው እኮ ያልኩሽ። ያው እሷ ለምን ተናማለች? ጭራሽ ከነ ልጅ ነው 5000 6000 የምትይዝ እና ለሁለታችሁ ነው የምንከፍለው? ያው ሶሻል ቀለብ ሁለቱም ነው እንዴ? ትቀርጃለሽ እንዴ? ቀለብ እኮ ለሁለታችሁ ነው የምናበላው። አይ እንደዛ ምን ይሻላል ታዲያ? ልጅ አለች እኔ ታረጋታለሁ እና አስተያየት አድርጊያ ታዲያ ልጅሽ እሺ ከኛ ጋር ትኖራለች። የበላ ነው ትበላለች። ልጅ አይጣላም። ግን ምንድነው አንቺ ከነ ልጅሽ ነው እንዴ 5000 ለልጅሽ ደግሞ የብቻ ነው የምንከፍለው? በቃሽ እሺ ተስማምቻለሁ። ስንት? 5 በቃ ከነ ልጅሽማ 5 አልከፍልም። አስተያየት አራት እንልፈሽ በቃ እንደዛ ራሱ እንጎዳለን። ያው ለልጇ ልብስ ምናምን ስለምትከፍል እሱ እንደሚለው ልጅ ነው ብቻዬን ማሳደገው። ልጅሽ ስራ ትሰራለች? አይ ገና ተማሪ ነው። ተማሪ ጨራሽ? ረገዳ ምን አሰብ በቃ ባለች ባለች ልጅ ማለት ነው። በቃሽ እና ሁሉ ነገር እችላለሁ ምናምን ብለሽ ተስፋ ያው እሱ ችግር የለውም። በቃሽ ሀብሽ ያንተ ችግር የደለም የለውም። እንዴት ነው? በቃ ችግር የለውም። እሱ ማነው የሚከፋይ ማነው? ያው ከማታ የደላንም ማለት ከሁለታችሁ ነው ማን ከሷን ከኛው? አዎ ገደል ነው እንዴ እንዴት አንተ እንዴት በሁለት ሰው እንዴት ትቀበላለህ? ለሷማ መጥቶላችሁ ወደና የእሱን አይከፍልም። እሷ ከፈለች አንከፍልም። በቃ እኛ ሰው ከፈለ አዎ ከአንድ ሰው ብቻ አይቀርም። ያው አባብለህ ነው የምታስወጣት። ነገር እኮ ነገ ከነገ ወዲያ ያንተ ነገር አይታወቅም እንዴ? ማያን ታይታላችሁ እኮ ማያን ታይታላችሁ። በደንብ ችግር የለውም። በቃ እሺ አብሽ እሺ ለማንኛውም እናመሰግናለን። አረ ችግር የለውም። እንስቶ እንዳይሉ ስንት ነው የደላላ? አይ ትራንስፈር እናደርግለን። ሻል ትራንስፈር አካውንት እናደርግለን። ትነግረኝና ትራንስፈር እናደርጋለን። እሺ እሺ ችግር ሄዷል ፎቶ ኦኬ ተቆጣጣሽ ይባርታው ያወራል እና እሺ ሁሉ ነገር ነግረሃታል። የኛን ጸባይ የኛን ባህሪ አራው ጉዳይ ያው እኛ መጥፎ ባህሪ የለብንም ታውቂያለሽ።
ዋና ጽዳትሽን ከጠበቅሽ እኛ ምንም አንፈልግም። በቃ ቡና ስለሚወድ እሱም እኔም ስለምወድ ሌላም እህታችን እንደዛው ስለምትወድ ያው እኛ ቤት ፋሚሊ ውስጥ ቡና ነው የምንወደው። ገባሻ? እንጀራ ደግሞ ያው እንግዲህ ሴት ነሽ አስተጋገሩን ታውቂያለሽ። በቃ እሺ እናቴ በጣም እናመሰግናለን። እሺ መች ትቀጥያለሽ? አይ ችግር የለውም። ነገ ምናምን ትጀምራለች። በቃ ችግር በቃ የለውም። እሺ እናመሰግናለን። ቻው በሉ። መልካም እንዴ 5000 ከነ ልጇ አይከብድም? ደፋር ነች በጣም 5000ማ። እና አሁንም እኮ ማስወጣቱ አይቀርም ታውቃለህ። የተሻለ ነገር ካገኘ አዎ አንድ ሁለት ወር ያሰራትና አዎ ምን ይደረጋል ካልሆነ ያው ከተመቻችን ምናምን ደሞዝ እንጨምራለን። እሺ አይተናል። አይሻልም? አዎ በደንብ አዎ ሙያውን ምናምን ነገር እንጨርሳለን። ወይ ጉድ ደግሞ በቦርሳው ዘናጣ በቦርሳ በቃ ተገላገልን ከዚህ ቤት ማጽዳት። በቃ ከስራ መልስ መተኛት ነው እንዴ። ለነቃቅ የሚባል ነገር የለም። በቃ እኔም ወደ ስራዬ አንተም ወደ ስራ። በቃ ቻው ቻው ቻው።